የታቦተ ጽዮን ማረፊያ 2 ጊዜ ፈራረሰች። ብዙ ገቢረ ተአምራትን ያደረገች አክሱም ጽዮን በማዕከላዊ ትግራይ አክሱም ሀገረ ስብከት በአክሱም ከተማ የምትገኝ ቤተክርስቲያን ስትሆን በቀዳማዊ ምኒልክ ታቦተ ጽዮን ከኢየሩሳሌም መጥታ በምኩራብ ትኖር ነበር። ይህም ከጌታ ልደት በፊት 900 ዓመት ገደማ ነው። ታቦተ ጽዮን በምኩራብ ስትኖር የመጀመሪያ ቤተክርስቲያን የሰሩት አብርሃና አጽባ የተባሉ ነገስታት በአቡነ ሰላማ ከሳቴ ብርሃን ስብከት አምነው በተጠመቁ ጊዜ ነበር። ለአክሱም ጽዮን ባለ 12 መቅደስ 5 ክፍል ያለው ባለ 72 ዓምድ የሆነ ቤተክርስቲያን አሰርተው ነበር። ይህ ቤተክርስቲያን ለ600 ዓመት ያህል ሲያገለግል ከኖረ በኋላ በዮዲት ዘመን ፈራረሰ። ይህ ገዳም ምን ያህል ውብ እንደነበረ የነብዩ መሐመድ ሚስት የነበረችው ሀቢባ ከኢትዮጵያ ስትመለስ ባደረገችው ገለጻ ይታወቃል። ቀጣዩ ቤተክርስቲያን አጼ አንበሳ ውድን ባለ 7 ክፍል አድርጎ ቢሰራው ግራኝ አፈራረሰው። በመጨረሻው አጼ ፋሲል ጥንታዊውን፣ አጼ ኃይለ ሥላሴ ደግሞ ዘመናዊውን ቤተክርስቲያን አሰርተውላታል። በአክሱም ጽዮን የተከፈተው የመጀመሪያ ትምህርት ቤት በቀዳማዊ ምኒልክ ዘመን ከታቦተ ጽዮን ጋር ለቤተ መቅደስ አገልግሎት የሚሰጡ ካህናትና ለኦሪት ተተኪ ትውልድ ብሉይ ኪዳንን ስርዓተ ኦሪትን የሚያስተምሩበት ነበር። በአቡነ ሰላማ ዘመን የነበረው የአክሱም መምህር እንበረም ይባል ነበር። አቡነ ሰላማ የአክሱምን ትምህርት ቤት የክርስትና ትምህርት አጠናክረው እንበረም ህዝበ ቅዱስ ብለው ኤጲስቆጶስነትን ሾመው ትምህርት ቤቱን እንዲመሩ አደረጓቸው። ከአክሱም ትምህርት ቤት የወጡ የነበሩ መምህራን ለአካነ ጽዮን እየተባሉ ይጠሩ ነበር። ሊቁ ቅዱስ ያሬድም የዚህ ትምህርት ቤት ፍሬ ነው። ከእናታችን ጽዮን ረድኤት በረከት ያሳትፈን ይላል። ሀው መንፈሳዊ ቦታዎችን በመሳለም በረከትን ያገኙ።